ከዚህ በፊት የነበሩት ቪዲዮዎች ላይ የሰራናቸው አሉ ማለት ነው። ልክ ሮ ዳታ እንዴት እንደሚሰራ፣ አውትካም እንዴት እንደሚሰራ፣ እንደዚሁም ደግሞ ሎን ወይም ደግሞ ቦሮዊንግ፣ ኔት ፕሬዘንት ቫሊዩ፣ ኢንተርናል ሬት ኦፍ ሪተርን እንዴት እንደሚሰራ በቪዲዮ ሰርቼ ነበር ማለት ነው። ዛሬ ላይ የምንሰራው ደግሞ እንዴት ቻርት መስራት እንደምንችል፣ ዳይናሚክ ሆነ ቻርት እንዴት መስራት እንደምንችል ይሆናል ማለት ነው። መጨረሻ ላይ የምንሰራው ወይም ደግሞ የመጨረሻው አውትካም በዚህ መንገድ መቀመጥ መቻል አለበት ማለት ነው። ሁለት ቦታ መክፈል ነው የፈለኩት። ስለዚህ ቪው ለዋለው ቪው ውስጥ ገብቼ ስፕሊት ማለት ነው የሚጠበቅብኝ ማለት ነው። ከዛ የላኛው ለብቻ ይንቀሳቀሳል፣ የላኛው ለብቻ ይንቀሳቀሳል። እዚህ ጋር ልምጣና እዚህ ኳልስቱ የመጀመሪያው ረቨኒውን እንውሰድ። ለምሳሌ ይሄንኛውን የፈለግ ነው። ከዚህ ኢንተር ለዋለው ረቨኒው አገኘው። ከዛ ግሮስ ፕሮፊት ማርጂናችን ደግሞ እዚህ ኳልስቱ ያለን ግሮስ ፕሮፊት ሲካፈል ለረቨኒው ይሆናል ማለት ነው። ከዛ በኋላ ይሄን እንደዚህ አደርገዋለሁ። ሰሌክት ካረኩ በኋላ shift ከዛ ራይት አሮ ኮንትሮል አር ስለው ሙሉ ለሙሉ ይሞላልኛል ማለት ነው። አጋጣሚ በአሁኑ 68% ነው ማለት ነው አጠቃላይ ግሮስ ማርጂን ፕሮፊታችን ማለት ነው። ይሄን ነገር ለምሳሌ ላጥፈውና እስኪ ሰሌክት እንደተደረገ ሙሉ ለሙሉ ይሄን ሰሌክት ላደርገው፣ ዴቱንም ሴሉንም እንደዚሁም ደግሞ ሬቨኒውና ግሮስ ፕሮፊት ማርጂን ማለት ነው። ኢንሰርት ለዋለው ከዛ ልክ ኮለመን ቻርት ሳስገባበት በዚህ መንገድ ይመጣልኛል ማለት ነው። ነገር ግን ግሮስ ፕሮፊት ማርጂናችን በጣም ትንሽ ናት። ለምሳሌ ከ120,600 አንጻር 68 ማለት በጣም ትንሽ ናት። ስለዚህ ግሮስ ፕሮፊት ማርጂናችንን እዚህ ጋር በጣም በትንሽዬ አድርጎ ያስቀምጥልናል ማለት ነው። ስለዚህ የተሻለ አማራጭ የሚሆነው ምንድነው? እላው ላይ ቁጥሮቹን መግለጽ እንዲችል ማድረግ ነው ማለት ነው። ስለዚህ እዚህ ጋር ካሉት አማራጮች ውስጥ ይሄንኛውን ብመርጥለት ምን ያደርጋል? እዚህ ጋር እያንዳንዱ ፐርሰንቴጅ ያስቀምጥልኛል ማለት ነው። ወይ ደግሞ ግሮስ ፕሮፊት ማርጂናችን ምን ያህል ፐርሰንት እንደሆነ ያስቀምጥልኛል። ከላይ ደግሞ አጠቃላይ ሬቨኒዋችን ምን ያህል እንደሆነ በቁጥር ያስቀምጥልኛል ማለት ነው። ልክ ይሄንን መጥቼ በምቀይርበት ሰዓት ይሄም አብሮ መቀየር መቻል አለበት። ለምሳሌ እዚህ ጋር ልምጣና እስኪ ዋናው እንትናችን ላይ አድርገው። ልክ እንደዚህ ሲያደርገው አብሮ የሚቀየራል ማለት ነው። አሁን እዚህ ጋር ያሉትን ሪኳየርዶች ነው የምናሟለው። ስለዚህ በፐርሰንት ምን ያህል ፐርሰንት ከብ እንደተደረገ ነው ክሮስ ቼክ የምናደርገው ማለት ነው። እዚህ ኳልስቱ እንላለን። ኮስት ኦፍ ጉድስ ሶልዳችን ቀድ ላይ እንመጣለን። 38,672 የሚለው ከዛ ለሬቨኒው እናካፍላለን ማለት ነው። ኢንተር ስንለው በፐርሰንት ይመጣልናል። ከዛ ሳላሪ አለ። ሁሉንም እዚህ ጋር ያሉትን በሙሉ እንደዛ ስናደርጋቸው በፐርሰንት ይመጣልናል ማለት ነው። ስለዚህ ለምሳሌ 2018 ላይ ያለው አጠቃላይ ኤክስፔንሳችን ኮስት ኦፍ ጉድስ 38%፣ ሳላሪ 24%፣ ማርኬቲንግ 13%፣ ሬንት 5%፣ ታክስ 5%፣ ደግሞ መጨረሻ ላይ ኔት ኢንካማችን 15% ይሆናል ማለት ነው። ይሄ ማለት ከሬቨኒው አንጻር ማለት ነው። ስለዚህ ይሄን ሰሌክት እናደርጋለን። ከዛ በኋላ shift ራይት እናደርገዋለን። ኮንትሮል አር ስንነካ ፊል ቱ ዘ ራይት ማለት ነው። ስለዚህ ሙሉ ለሙሉ የቀሪዎቹ 10 ዓመታት ሙሉ ለሙሉ ዳታ ይሰጠናል ማለት ነው፣ ምን ያህል ፐርሰንት ከቨር እንደተደረገ። ከዚህ ቀጥሎ እንደምናደርገው ቀጥታ ቻርት ነው የምናስገባለት ማለት ነው፣ ሰሌክት አድርገን። ስለዚህ አንዴ ቪው ልግባና ስፕሊት ያደረኩትን ላጥፋው። ይህን ሰሌክት አደርጋለሁ። ከዛ በኋላ ኢንሰርት ኮለመን ቻርት ላይ እንሄዳለን። ከዛ ልክ ይህን ስናስገባለት በዚህ መንገድ ይሰጠናል ማለት ነው። ይህን ትንሽ ዝቅ አድርገው እንደዚህ። ከዛ እዚህ ጋር ፕላስ
አሁን ይሄንኛውን ልክ በሚቀየርበት ጊዜ ይሄንኛው ቻርት አብሮ ይቀየራል፣ ዳይናሚክ ስለሆነ ማለት ነው። ለምሳሌ እንደዚህ ያሉትን እንደዚህ ባጠፋው ይሄንኛውን ልክ አሁንም የቀረው ስንት ነው? የሁለት አይተሞች ነው፣ የታክስ እና የኢንካም ማለት ነው። የሁለቱን ግራፎች ያሳየኛል ማለት ነው። ነገር ግን ኮንትሮል ዜድ ብነካና ወደ ነበረበት በመልሰው የሁሉንም ያሳየኛል ማለት ነው በዚህ መንገድ። ስለዚህ አጠቃላይ ቻርት ወይም ደግሞ ግራፊካሊ ዳታዎችን ፕሬዘንት የምናደርግበት መንገድ ይሄ ይሆናል ማለት ነው።